የራበው ማነው የራበው ማነው ይህን የመሰለ ቆንጆ ቀይ ስር አብረን ምንሰራ ይሆናል። አብራችሁን ተከታተሉ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም ውዶቼ እንዴት ናችሁ? ዛሬ የምንሰራው ቀይ ስር ይሆናል። የሚያስፈልገን ቀይ ስር፣ ሽንኩርት፣ ቲማቲም ነው። ስለዚህ በመጀመሪያ እንደተለመደው ሽንኩርታችንን እንከትፋለን። ደቀቅ ባለመልኩ ቆንጆ አድርገን ቀይ ሽንኩርታችንን እንከትፋለን። ከዛ እንዲሁም ወደ ቲማቲማችን እንገባለን። እንደዚሁ ባለመልኩ ቆንጆ አድርገን እንከትፋለን። በማስቀጠል ቀይ ስራችንን እንልጥና ስላይስ በሆነ መልኩ እንከትፈዋለን። ወይንም ከትፈን ቀጠን ባለ ወይንም ስስ አድርገን ምንከትፈው ይሆናል። ቀይ ስራችን ቶሎ እንዲበስልልን ማለት ነው። ካወፈርነው ጊዜ ሊፈጅብን ይችላል ለማብሰል። ስለዚህ አያችሁት እንዲህ ባለ መልኩ ቆንጆ አድርገን ስላይስ በሆነ መልኩ እንከትፈዋለን። እኔ እዚህ ጋር የተጠቀምኩት ግማሽ ኪሎ ቀይ ስር ነው። ያው እኛ ሰፈር 40 ብር ነው። እናንተ ጋር ስንት እንደሆነ ኮሜንት ላይ ጻፉልን። ማለቴ ኪሎ 40 ብር ግማሹ 20 ብር ነበር። ቀይ ስራችን እንዲህ ባለ መልኩ ካደረግን በኋላ ድስታችን ውስጥ ሽንኩርታችንንም ቲማቲማችንንም ቀይ ስራችንንም አንድ ላይ የምንከተው ወይንም አንድ ላይ የምንጥደው። እዚህ ጋር ድንች አሰናድቻለሁ ወይንም ልጬ አዘጋጅቻለሁ። ስለዚህ ድንቼን ቅርጽ በማውጫዬ በዚህ ባለ መልኩ ቆንጆ የሆነ ቴክስቸር እንዲይዝልኝ በዚህ ባለ መልኩ ቆንጆ አድርጌ ከተፍኩት በቅርጽ ማውጫ። ምክንያቱም ለማብላትም ለማየትም ደስ ይላል ሲበሉት። ሰው እንዲህ ባለ መልኩ አድርጌ ድንቼን ከተፍኩኝ። እዚህ ጋር ቆንጆ አድርገን ከተፍነው። ቀይ ስራችን ደርሷል ማለትም እየበሰለ ነው። ስለዚህ ከላዩ ላይ ትንሽ ጨው ጨመርኩበት ቶሎ እንዲበስልልኝ፣ ቀይ ስሩ በደንብ እንዲበስልልኝ። ውሃውን ከመጠጠልኝ በኋላ እዚህ ጋር ዘይት አደረኩኝ። ዘይቴን ጨመርኩ። ስለዚህ ድስቴ እየበሰለልኝ ካጠገቡ ነጭ ሽንኩርቴን በደንብ አድርጌ ደቀቅ አድርጌ ከተፍኩኝ እንዲህ ባለ መልኩ። በቀጣይ ቃሪያ ስለሚያስፈልገኝ ቃሪያዬን እንዲህ ባለ መልኩ ከተፍኩኝ። አያችሁት ቆንጆ ሆኗል። ቀይ ስሬ ስለደረሰልኝ ድንቼን እላዩ ላይ ጨመርኩኝ ማለት ነው። ስለዚህ አብሮ ትንሽ ውሃ እያደረጉ አሁን ላይ ያለን ስራ ድንቹና ቀይ ስሩ እንዲበስሉ ማድረግ በደንብ። ስለዚህ እያሸን እንዲየከደንን ከዛ እየከተፍን ማለት እየከፈትን እንዲያደረግን እያማሰልን ትንሽ ውሃ ጠብ እያደረግን በደንብ እናሸዋለን አብረን ማለት ነው። እንዲህ ባለ መልኩ ኮንቲኒየስሊ ይሄን ማድረግ ነው እስኪበስልልን ድረስ። አያችሁት እዚህ ጋር ጥሩ የሆነ ከለር ቴክስቸር ይዟል። ስለዚህ ከላዩ ላይ ነጭ ሽንኩርቱን ጨምርበታለሁ። ነጭ ሽንኩርቴን በደንብ እንዲዋሃድልኝ ትንሽ ውሃ አደርግበታለሁ። በደንብ እንዲዋሃድልኝ ከነጭ ሽንኩርቴ ጋር መልሼ ከደንኩት። ደን እዚህ ጋር ድጋሚ ከፍተን አያችሁት ቆንጆ ሆኖ ተሰናድቷል ማለት ነው። አሁን እዚህ ጋር ቆንጆ ሆኖ እየበሰለልን ነው። ስለዚህ በቀላሉ እንደዚህ አድርገን ጨው ጨመርን ከላዩ ላይ። እንደዚህ አድርገን ቀይ ስርን መስራት እንችላለን በቀላል ሁኔታ ማለት ነው። አያችሁት እንዴት እንደሚያምር። አሁን ቆንጆ ሆኖ ድንቻችንን በስሏል፣ አሪፍ ሆኗል። ስለዚህ ቃሪያችን ከላይ ጣል እናደርግባታለን። አስባችሁታል ሽታውን ራሱ ዋው በጣም የሚያምር ሽታ ነው። እዚህ ጋር እያቀረብኩት ነው። ቡና ደርሶ ነበር እንደ ድንገት። ስለዚህ ቀይ ስሬን ያው እንዲህ ባለ መልኩ ለማዕድነት አቅርቤዋለሁ። አያችሁት እንዴት እንደሚያምር ቆንጆ ሆኖ። እዚህ ጋር በደንብ ላሳያችሁ። አያችሁት ቆንጆ ሆኖ በዚህ ባለ መልኩ ቀይ ስራችንን ሰርተናል ማለት ነው አብረን። ስለዚህ አይ ሆፕ በደንብ እንደምትወዱት። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳችሁ።